እንዴት ናችሁ? እንኳን ወደ ዩቲዩብ ገጻችን በደህና መጣችሁ። እንግዲህ በዚህ የዩቲዩብ ገጽ ላይ የተለያዩ በስትራቴጂ በትምህርት እና በቢዝነስ ዙሪያ ባሉ ሀሳቦች ላይ የተለያዩ ቪዲዮዎችን እናዘጋጃለን። አብዛኞቹ ቪዲዮዎች በትሬኒንግ ሞጁል መልክ የሚዘጋጁ ሲሆኑ በተቻለ መጠን የተሟላ መረጃ ለመስጠት እንሞክራለን ማለት ነው። ስለዚህ በእነዚህ ዘርፎች ላይ ኢንተረስት ያላችሁ ወይ ደግሞ ፍላጎት ያላችሁ እንዲሁም ደግሞ የምትሰሩ ሰዎች ይህንን የዩቲዩብ ሰብስክራይብ በማድረግ አባል ብትሆኑና ወደፊት የምንለቃቸውን ጠቃሚ ቪዲዮዎች ብትከታተሉ እንዲሁም ደግሞ ኢንተራክት ብታደርጉን በጣም ጥሩ ነገር ትገበያላችሁ ብለን እናስባለን ማለት ነው። ስለዚህ መልካም ቆይታ ከወዲሁ እመኛለሁ። እሺ፣ የመጀመሪያው ቪዲዮአችን የሚያተኩረው እንግዲህ በስትራቴጂክ ፕላኒንግ ወይ ደግሞ በስትራቴጂክ እቅድ ዙሪያ ነው የሚሆነው። እንደምታውቁት እንግዲህ በእኛ አገር ኮንቴክስት ተቋማት በተለያየ ሁኔታ ስትራቴጂ ያሰራሉ ወይ ደግሞ ኢንሃውስ በራሳቸው ያዘጋጃሉ። ሆኖም ግን እነዚህ ስትራቴጂዎች ምን ያክል ውጤታማ ናቸው የሚለው ነገር አጠያቂ ነው የሚሆነው። እንኳን በሀገራችን ሁኔታ ይቅርና በዓለም አቀፍ ደረጃም ስንመለከት አብዛኞቹ የስትራቴጂክ ፕላን ዶክመንቶች ወይ ደግሞ የስትራቴጂ እቅድ ሰነዶች ፌል ነው የሚያደርጉት። ይህም ሊሆን የቻለበት ምክንያት ምንድነው? የስትራቴጂክ እቅድ አንደኛ ዝግጅቱ ላይ በጣም ጥንቃቄ ማድረግና ኮሚትመንት ይፈልጋል። ምክንያቱም ስትራቴጂ ማለት it's about being different ወይ ደግሞ ከተወዳዳሪዎቻችን ራስን ለይቶ ወደፊት በማውጣት ኮምፒቲቲቭ አድቫንቴጅ ወይ ደግሞ የተወዳዳሪነት ብልጫን የመያዝ ዘዴ ነው። ይህንን ባለመረዳት ብዙ ተቋማት ስትራቴጂን ዝም ብሎ ፍሎ የሚያደርግ ዶክመንት አድርጎ በመረዳት ስትራቴጂን ከተለያዩ ተቋማት ይገነባሉ ወይ ደግሞ ኮፒ ያደርጋሉ። እንዲሁም ደግሞ ከኢንተርኔት ዳውንሎድ አድርጎ ዶክመንቶችን አንድ ላይ ሰብስቦ ለመጠቀም ይሞክራሉ። ስትራቴጂ ግን እጅግ በጣም ወሳኝ የሆነና እኛን ካሉት ተወዳዳሪዎች ልዩ የሚያደርገን ተወዳዳሪ የሚያደርገን ሰነድ ማለት ነው። ስለዚህ በዛ ምክንያት ከእቅዱ ጀምሮ ፌል ሊያደርግ ይችላል ማለት ነው። ከዛም በተጨማሪ ስትራቴጂን በምንተገብርበት ጊዜ ኢምፕሊሜንቴሽኑ በጣም ዲሲፕሊን፣ ኮሚትመንት እና ኮንሲስተንሲ ይፈልጋል። እነዚህ ነገሮችን ካሟላን ስትራቴጂን የመፈጸም እድላችን ከፍተኛ ሊሆን ይችላል ማለት ነው። እንግዲህ ይህ ስልጠና ለማን ነው ብለን በምንናገርበት ጊዜ ይህንን ስልጠና በመጀመሪያ ደረጃ ማንኛውም በስትራቴጂ ዙሪያ ፍላጎት ወይ ደግሞ ኢንተረስት ያለው ሰው መከታተል ወይ ደግሞ ቢያይ መልካም ነው ብለን እናስባለን። ከዛም ደግሞ በተጨማሪ በተለያዩ ተቋማት በሊደርሺፕ ሌቭል ላይ ያሉ ሰዎች፣ ኮንሰልታንቶች፣ አሰልጣኞች እንዲሁም ደግሞ ተማሪዎች ይህንን ስልጠና ቢከታተሉ ወይ ደግሞ ይህንን ቪዲዮ ቢከታተሉ ተጠቃሚ ይሆናሉ ብለን እናስባለን። እንግዲህ በዚህ ቪዲዮዎች ወይ ደግሞ ቀጣይ በምንለቃቸው ተከታታይ ቪዲዮዎች ውስጥ ስትራቴጂክ ፕላኒንግ ፕሮሰስ ኦቨርኦል እንመለከታለን። ከዛም ቀጥሎ ስትራቴጂ እንዴት አድርገን ካስኬድ እናደርጋለን ወይ ደግሞ ታች ተዋረድ እስካለ ሰራተኛ ድረስ እናደርሳለን። እንዲሁም ደግሞ ይህንን እንዴት አድርገን ኢምፕሊመንት እናደርጋለን ወይ ደግሞ ተግባራዊ እናደርጋለን። ፋይናሊ ይህን ስትራቴጂ በአግባቡ ለመፈጸሙ እንዴት ኢቫሉዌሽን እንሰራለን የሚለውን ነገር አንድ በአንድ ለመመልከት እንሞክራለን። ይህንን ትምህርት እንግዲህ በ12 ቪዲዮዎች ነው ለመጨረስ የምሞክረው። እያንዳንዱ ክፍል በጣም አጫጭር የሆኑና ግልጽ የሆኑ ቪዲዮዎች ይኖሩታል። ከዛም በተጨማሪ አጠቃላይ የስልጠና ማኑዋል በፒዲኤፍ በእያንዳንዱ ቪዲዮ ስር አታች አደርጋለሁ ማለት ነው። ስለዚህ ከቪዲዮ በተጨማሪ ሞጁሉ አለ። ሞጁሉን ማንበብ ይቻላል። እንዲሁም ደግሞ እኔ ሳልጠቅስ ማልፋቸው በጣም ብዙ ነጥቦች እንዳሉ እኔም እያወቅኩ ነው የሚሄድበት። ምክንያቱም ሁሉን ነገር በአንድ ጊዜ ከቨር ማድረግ ስለማይቻል ማለት ነው። ስለዚህ እናንተም ተጨማሪ ሪፈረንስ በማድረግ ማንበብና ማወቅ ይቻላል። እንዲሁም ደግሞ ከኔ ጋር ኢንተራክት በማድረግ ዲስከስ ማድረግና ያለን ነገር ሼር መደራረግ እንችላለን ብዬ አምናለሁ። ስለዚህ በዚህ መልኩ ፕሮሲድ እናደርጋለን ማለት ነው።